ልጅቷ የሞተችውን እናቷን በጣም ትመስል ስለነበር በአባቷ ዘንድ የማያቋርጥ በደል ይደርስባት ነበር። ማታ ማታ እናቷን እያሰበች ብቻዋን ከማልቀስ ውጪ ምንም አማራጭ አልነበራትም። እሷ ግን ፈጽሞ ያላወቀችው ነገር ቢኖር አባቷ ከዚህ የባሰ የጭካኔ ተግባር ሊፈጽምባት መዘጋጀቱን ነበር። አባቷ ያለባትን የዕዳ ክምችት ለመክፈል ሲል ልጁን ለአንድ የ70 ዓመት አዛውንት ሸጣት። በውስጡ ጥቂት የአባትነት ፍቅር እንዲቀሰቀስለት ብላ እያለቀሰች ብትለምነውም ጨካኙ አባቷ ግን ቅንጣት ታህል ሳይራራላት በማግስቱ ጠዋት ወደ አዛውንቱ ቤት ሊልካት አቀደ። ለእሷ ከልቡ የሚያዝንላት ብቸኛው ታላቅ ወንድሟ ይህንን ግፍ ሊታገስ አልቻለም። ስለዚህ እሷን በመሸፈን ከቤት አምልጣ እንድትጠፋ ረዳት። ልጅቷም በመንገድ ዳር የቆመ መኪና የኋላ ዕቃ ማስቀመጫ ውስጥ ተደብቃ ከአባቷ እጅ ማምለጥ ቻለች። ነገር ግን ያ መኪና ባለፈው ቀን የተዋወቀችው ቺያንግ የተባለው ሰው መኪና መሆኑን ፈጽሞ አላወቀችም ነበር። ስትነቃ ቺያንግ ተሸክሞ ወደ ቤቱ እንዳስገባት ተረደች። ከጥቂት መደናቀጥ በኋላ ከፊቷ የቆመውን ሰው ስታውቀው ፍርሃቷ ወዲያውኑ ወደ ምስጋና ተቀየረ። ስሜቷን መቆጣጠር አቅቷት ቺያንግን አቅፋ አለቀሰች። ቺያንግ ምን እንደተፈጠረ ደጋግሞ ከጠየቃት በኋላ አባቷ ለአዛውንቱ እንዴት እንደሸጣትና እየተከተሏት ስታመልጥ እንደነበር አጫወተችው። ቺያንግ በሷ ሁኔታ ልቡ በጥልቅ ተሰበረ። እዚያው እንድትቆይና ሊጠብቃት እንደሚችል ቃል ገባላት። ሺሎንግ ግን የአባቷን የሁለተኛ ወንድሟን አደገኛ ባህሪ ጠንቅቃ ስለምታውቅ በቺያንግ ላይ ችግር መፍጠር አልፈለገችም። ስለዚህ ለቃ በመውጣት ራሷ ሌላ መፍትሄ ለመፈለግ ወሰነች። ቺያንግ ወደ ውጪ ተከትሏት በመውጣት እንድትቆይ በድጋሚ ለመናት። ሺሎንግም ቺያንግ ጥሩ ሰው መሆኑን ስታስተውል ለጊዜው እዚያው ለመቆየት ተስማመች። ቺያንግ ለሺሎንግ ራሱ ምግብ አበሰለላት። የምግብ ፍላጎት እንደሌላት ሲያይ ማንኪያውን አንስቶ በቀስታ እንደምትመገብ አበረታታት። ልክ በዚህ ሰዓት የቺያንግ ወንድም ሚስት ይህንን ትዕይንት በድንገት አየች። ይህቺ ሴት እጅግ በጣም ተንኮለኛ ስትሆን ለዓመታት ቺያንግን በሚስጥር ተወደው ነበር። ነገር ግን ቺያንግ ለረጅም ጊዜ ስላላገባና ለሀብታም ሴቶች ፍላጎት ስላላሳየ እሷ በግልጽ ቺያንግ አጠገብ ለመሆን ስትል የቺያንግን ታላቅ ወንድም አግብታ ነበር። ከጊዜ ወደ ጊዜ ወደ እሱ እየቀረበች አሳቢነቷን ታሳይ ነበር። ቺያንግ ግን ይህንን እንደ ወንድም ሚስት ቅንነት እንጂ ከጀርባው ያለውን የተደበቀ እቅድ አያውቅም ነበር። ሁልጊዜም ኮሪያ የሚለው ቺያንግ አሁን ግን ለሺሎንግ በገዛ እጁ ሲያበላት ስታይ በቅናት ተቃጠለች። ቺያንግ ትላንትና ሊያገባት የሚፈልጋትን ሴት እንዳገኘ የተናገረውን አስታወሰች። ያቺም ልጅ ሺሎንግ መሆኗን ወዲያውኑ ተረዳች። ነገር ግን ቅናቷን ለማሳየት ስላልደፈረች ሰላምታ ስታቸው በሐዘን ተሰብራ ወጣች። ወደ ቤት ከተመለሰች በኋላ ሆን ብላ ስለ ሺሎንግ መጥፎ ነገር ማውራት ጀመረች። ቺያንግ ለሷ አይነት ሴት እንደማይገባውና ለቤተሰባቸው እንደማትመጠን ተናገረች። የቺያንግ እናት ይህንን እንደሰማች ወዲያውኑ ለቺያንግ ደውላ ለንግግር ወደ ቤት እንዲመጣ ነገረችው። ነገር ግን ቤተሰቡ የጓደኛውን ሰርግ ለመታደም በዝግጅት ላይ ስለነበሩ ቺያንግ ከሰርጉ በኋላ እንደሚመጣ ገለጸላት። ሺሎንግ ግን ብቻዋን ቤት ውስጥ መተው ስላልፈለገ አብራው ወደ ሰርጉ እንድትሄድ ሐሳብ አቀረበ። እንዲያውም በጣም አሳቢ በመሆን በርካታ ቀሚሶችን አዘጋጅቶላት ነበር። ሺሎንግ በመጀመሪያ ላይ እምቢ ለማለት ብትፈልግም ቺያንግ ካሳመናት በኋላ በመጨረሻ ተስማማች። አንድ ሐምራዊ ቀሚስም መረጠች። ቀሚሱን ለብሳ ስትወጣም ቺያንግን በውበቷ በድጋሚ አስደነገጠችው። ቺያንግ ውበቷን ከማድነቅ ውጪ ሌላ አማራጭ አልነበረውም። በመቀጠልም ያዘጋጀውን የአልማዝ የአንገት ሐብል አደረገላት። ከጥቂት ጊዜ በኋላ በአንድነት ወደ ሰርጉ አመሩ። የቺያንግ ታላቅ ወንድም ቀድሞ ደርሶ ነበር። ለወንድሙም ከልቡ ተደሰተ። ሁለቱ ፍጹም ተስማሚ ጥንዶች እንደሆኑና ሺሎንግም ሚስቱ እንደገለጸች አይነት እንዳልሆነች አሰበ። የወንድሙ ሚስት ግን ፊቷ በጨለማ ተውጦ በውስጧ በንዴት ታወራ ነበር። ታላቅ ወንድሙ እንዲቀመጡ በደስታ ጋበዛቸው። እሱ በሺሎንግ በጣም ተደስቶ ነበር። የሷ ማርነቅ የወንድሙ ሚስት በጣም አናደዳት። ስለዚህ ሰውነቷ እንዳልተመቻት ምክንያት ፈጥራ ወጣች። ወንድምየውም እሷን ተከትሎ ለመውጣት ተገደደ። ቺያንግም በሰርጉ ላይ ያለውን የፍቅር ድባብ በመጠቀም ቺያንግ ለሺሎንግ ያለውን የፍቅር ስሜት ገለጸላት። ሺሎንግ ክው አለች። ምን ብላም እንደምትመለስ አላወቀችም ነበር። ስነ ስርዓቱ ሲጀመር ቺያንግ በመጨረሻ የሺሎንግን እጅ ለቆ ወደ ጎን ቆመ። ነገር ግን የፍቅር አስተያየቱ ከሷ ላይ ፈጽሞ አልተነቀለም ነበር። ሺሎንግ በሱ ትኩረት ምክንያት ትንሽ አፈረች። እንደ እውነቱ ከሆነ እሷን በቺያንግ ፍቅር ወድቃ ነበር። በመጀመሪያ ቀን ከልቡ ካደነቃት ጊዜ ጀምሮ እሱን ታስበው ነበር። ለሷም ያሳየው መልካምነትም ልቧን በጥልቅ ነክቶት ነበር። በዚያው ቅጽበት የወንድሙ ሚስት ወደ ሺሎንግ ቀረበችና ቺያንግ በሴቶች ሕይወት የሚቀልድ እንደሆነ ለሷ ፍላጎት ያሳየው አዲስ ስለሆነችበት ብቻ እንደሆነና ያ የደስታ ስሜት ሲጠፋ ጥሏት እንደሚሄድ ነገረቻት። የሺሎንግም ልብ ወዲያውኑ በሐዘን ተሰበረ። ቺያንግ ወደ እሷ ሲመለስ ስሜቷ ተጎድቶ አገኘው። ምን እንደተፈጠረ ቢጠይቃትም ሺሎንግ ምን ብላ እንደምትመልስ ስላላወቀች ዝም ብላ ተነስታ መሄድ እንደምትፈልግ ተናገረች። ልክ በዚያ ሰዓት ሙሽራዋ አበባዋን እየወረወረች ነበር። ሺሎንግ ደግሞ እዚያው ቆማ ስለነበር በድንገት አበባው እጇ ላይ አረፈ። ቺያንግ ይህንን ሲያፈገግ አለ። ሺሎንግ ግን ደነገጠች። አበባውን ለአንዷ የሙሽሪት ጓደኛ ሰጥታ በፍጥነት ወጣች።
ወደ ቤት ከተመለሱ በኋላ ቺያንግ በድጋሚ የፍቅር ጥያቄ ያቀረበላትና የህይወቱ አጋር እንድትሆን ጠየቃት። መገናኘታቸው የዕጣ ፈንታ ስጦታ እንደሆነና ሺሎንግ ህይወቱን ሙሉ ሲጠብቃት የነበረችው ሴት መሆኗን እንደሚያምን ነገራት። ሺሎንግ ግን ገና በደንብ እንደማይተዋወቁና መገናኘታቸው የአጋጣሚ ነገር ብቻ እንደሆነ ገለጸችለት። ከዚያም በድጋሚ ጥላው ለመሄድ ወሰነች። ቺያንግ አስቆማትና በእውነት ለሱ ምንም አይነት ስሜት እንደሌላት ጠየቃት። በእውነት የማትወደው ከሆነ እንደሚለቃት ነገራት። ሺሎንግ ስሜቷን መካር ስላልቻለች ዝም አለች። በዚህ ጊዜ ቺያንግ እጁን ዘረጋላት። ከጥቂት ሐሳብ በኋላም ሺሎንግ እጇን ዘርግታ የቺያንግን እጅ ያዘችው። ቺያንግም የሷን እጅ ፈጽሞ እንደማይለቅ በድጋሚ ቃል ገባላት። ሺሎንግ በፍቅሩ ልቧ ተማርኮ ራሷን በቺያንግ እቅፍ ውስጥ ወረወረች። በማግስቱም ማለዳ ቺያንግ ሺሎንግን ወደ እናቱ ቤት ይዟት ሄደ። እናቱ ቀድሞውኑ ስለ ሺሎንግ ከታላቅ ወንድሙ ሰምታ ስለነበር ለጋብቻው ተዘጋጅታ ነበር። ሺሎንግንም ካገኘቻት በኋላ የእውነት ተደሰተች። ቤተሰቡም በደስታ በማዕድ ዙሪያ ተቀመጠ። እናቱ ሺሎንግን ስለ እድሜዋና ስለተወለደችበት ቦታ ጠየቀቻት። ሺሎንግ የትውልድ ቦታዋን ስም ነገረቻት። ያንን ስም በሰማችበት ቅጽበት የእናትየው ፊት ወዲያውኑ ወደ ከባድ ቁጣ ተቀየረ። የቦታውን ስም እንደሰማች የቺያንግ እናት ሙሉ በሙሉ ሌላ ሰው ሆነች። ጠረጴዛውንም በኃይል መታችው። ይሄም በከፍተኛ መደናገጥ ሁሉንም ሰው ከተቀመጠበት እንዲነሱ አደረገ። በሺሎንግ ላይ የጮኸች አንቺ የዛ ሰው ልጅ ነሽ አለቻትና ወዲያውኑ ከቤቷ እንድትወጣ አዘዘቻት። ቺያንግ ምን የተካሄደ እንደሆነ ጠየቃት። እናትየው ግን በህይወት እያለች ሺሎንግ የሱ ሚስት እንድትሆን ፈጽሞ እንደማትፈቅድ በቁጣ ተናገረች።